እንደምን ዋላችሁ። በዛሬው ትምህርቴ የማቀርብላችሁ ትምህርት ስለ ነርሲንግ ፕሮሰስ ባለፈው ቪዲዮ የተወሰነ ነጥቦችን ለማንሳት ሞክሬ ነበር። ነገር ግን አሁን ዛሬ የምናየው ደግሞ ጥቅሙን ነው። ዛሬ የምናየው ጥቅሙን ነው። የነርሲንግ ፕሮሰስ ወይም ደግሞ ነርሲንግ ሂደት እንዴት ነው ነርሲንግ ስራውን ሆስፒታል ሆነ በጤና ጣቢያ በተለያዩ ጤና አገልግሎት መስጫ ማዕከላት የነርሲንግ እንዴት ነው አፕላይ ወይም ስራ ላይ የምናውለው ወይ ስንሰራ ሂደቱ ምን ይመስላል የሚለውን እንግዲህ ነርሲንግ ፕሮሰስ ማለት ይሄ ነው። ስለዚህ በዛ መሰረት ምንድነው ይሄ ነርሲንግ ፕሮሰስ ጥቅሙ ስራ ላይ ብናውለው ጥቅሙ ምንድነው የሚለውን ነገር ነው ዛሬ የምናየው ማለት ነው። ጥቅሞቹን ነው የነርሲንግ ፕሮሰስ ጥቅም ምንድነው? ባለፈው ነርሲንግ ፕሮሰስ ምን ማለት እንደሆነ አሴስሜንት ወይም በሽተኛውን መጀመሪያ ማየት ኦብዘርቭ ማድረግ ያለውን ነገር ሂስትሪውን አንዳንድ ነገሮችን ወስደን ከዛ በኋላ በሽታው ያለውን የችግር ከተረዳን በኋላ ኬር ፕላን ወይም ደግሞ ነርሲንግ ኬር ፕላን አዘጋጅተን ከዛ ያንን ስራ ላይ ውለን መጨረሻም ደግሞ ስራችን ትክክል መሆኑን ኢቫሉዌት የምናደርግበት ሲስተም ነው ማለት ወይም ሂደት ነው ማለት ነው። እሱን አይተናል። ዛሬ ደግሞ ጥቅሞቹ ምንድነው፣ እንደዚህ ማድረግ ምንድነው ጥቅሙ የሚለው ነገር እናያለን ማለት ነው። አንደኛው ኳሊቲ ፕሮሞት ኳሊቲ ፔሸንት ኬር ፕሮሞት ኳሊቲ ፔሸንት ኬር ምን ማለት ነው? ኬሩ በጣም እንትኑን የጠበቀ ስታንዳርዱን የጠበቀ በዓለም አቀፍ ደረጃ ስታንዳርዱን የጠበቀ በጣም ወደፊት ሄዱ በሳይንስ በቴክኖሎጂ አድገዋል በሚባሉት ሀገሮች ባለው ስታንዳርድ ጋራ የሚሄድ ደረጃ ማድረስ ማለት ነው። ኬሩን ራሱ ማለት ነው። ፕሮሞት ሲባል ያ ነው። አሁን ብዙ ጊዜ ሆስፒታሎች በተለያዩ የጤና ተቋማት ወይም የጤና መስጫ ማዕከላት ነርሶች የሚሰጡትን አገልግሎት ያን ያህል ጥቅሙ የታወቀ አይደለም። አንደኛ ነገር እነሱም ኢፌክቲቭ ሆነው ስለማይሰሩ ብዙም የታወቀ አይደለም ማለት ነው። ስታንዳርዱን የጠበቀ ነርሲንግ ኬር ስለማይሰጥ ማለት ነው። ያ አንዱ ትልቁ የሀገራችን ችግር ነው። ስታንዳርዱን የጠበቀ ነርሲንግ ኬር አለመሰጠቱ ነው። በየሆስፒታሉ የምናየው ችግር ይሄ ነው። ስለዚህ ያንን ያስተካክልልናል ማለት ነው። ሁለተኛው ዲክሪዝ ኦሚሽን ኤንድ ዱፕሊኬሽን ምን ማለት ነው? ስራው ሳይሰራ ለምሳሌ አሁን ጠዋት አንድ ነርስ ገብታ 4 ሰዓት ላይ መድኃኒት መስጠት ካለባት መድኃኒት ሰጥታ እንደገና ደግሞ ያቺ ከሰዓት የገባችው አይ ጠዋት እኮ የገባችው መድኃኒት አልሰጠችም ብላ ድጋሚ እንዳሰጠው ወይም ደግሞ አይ ሰጥተዋለች ብላ ደግሞ እቺኛዋ ቢያንስ ያቺ የረሳችውን እቺኛዋ ደግሞ መድኃኒት ሰጥታ ሰውየው ትክክለኛ የሆነ ነርሲንግ አገልግሎት እንዳያገኝ የሚያደርግ ሁኔታ ማለት ነው። ስለዚህ ይህንን እንቀንስበታለን ማለት ነው በነርሲንግ ፕሮሰስ ማለት ነው። ሌላው provides a guide for consistent and responsive care ኃላፊነት የተሞላበት ተጠያቂ ምክንያቱም everything is ያው ሪከርድ ይደረጋል ማለት ነው። ቻርት ላይ የሚሰራው ነገር ነርሲንግ ፕሮሰስ ስራ ላይ ከዋለ ወይም ነርሲንግ ፕሮሰስን
ስራ ላይ ካዋል ነው ይሄን ሳይንስ አፕላይ ካደረግን በሀገራችን ላይ ይሆናል ማለት ነው። ኮንሲስተንት ወይም ሪስፖንሲቭ ኬር የተሟላ እና ኤቪደንስ ቤዝድ የሆነ የተሟላ ነርሲንግ ኬር መስጠት ይቻላል ማለት ነው እና ኃላፊነትም ያለበት እና ሪስፖንድ ቶሎ ሪስፖንድ ለማድረግ ማለት ነው። ኤኒ ፕሮብሌም በሽተኛው በሚኖረው ጊዜ ቶሎ ሪስፖንድ ማድረግ ይቻላል ማለት ሪስፖንሲቭ ኬር። ሌላው ኢንካሬጅ ኮላቦሬቲቭ ማኔጅመንት አሁን ለምሳሌ ፔን ማኔጅመንት ወይም ደግሞ አንድ ሰው ህመም ቢኖረው ያን እንዴት ነው ማኔጅ የምናደርገው? ብቻችንን ማኔጅ ማድረግ አንችልም። ነርሶች ብቻችን ያንን ፔን ማኔጅ ማድረግ አንችልም። ከማን ጋር ነው ያን ህመም ማኔጅ የምናደርገው? ወይም ሰውየው ከህመሙ ነፃ ሊሆን እንዲችል የምናደርገው ከማን ጋር ነው? ከፊዚሻኑ ጋር ማለት ነው። ስለዚህ ኮላቦሬቲቭ የሆነ ስራ ለመስራት ያስችላል ማለት ነው። ምክንያቱም ነርሷ ወይም ነርሱ የራሳቸውን ዲያግኖስ የራሳቸውን ነርሲንግ እንትን አስቀምጠው አሴስ አድርገው እና የሚሰሩ ከሆነ ሐኪሙ ደግሞ ከዛ እንትን በማለት አብረው መስራት ይችላሉ ማለት ነው። ሌላው ኢምፕሩቭ ፔሸንት ሴፊቲ ምን ማለት ነው? የበሽተኛው ደህንነት እየተሻሻለ ይሄዳል ማለት ነው። ብዙ ጊዜ ሆስፒታል አኳየርድ ኢንፌክሽን የሚመጣው ከፑር ነርሲንግ ኬር ነው። ወይም ነርሲንግ ኬሩ በጣም ፑር ሲሆን በሽተኞች በቀላሉ ሆስፒታል ውስጥ ለሌላ ኢንፌክሽን ሊጋለጡ ይችላሉ። ወይም ደግሞ አደጋ የሚደርስባቸው በደንብ ነርሲንግ ኬሩ ካልተሰጠ ማለት ነው። ስለዚህ በእግራቸው ተጉዘው የሄዱ ሰዎች ህልፈተ ህይወት ሊጋለጡ የሚችሉበት ሁኔታ ይፈጠራል ማለት ነው። ይሄ ለማስቀረት ያስችላል ማለት ነው። ይሄንን ሳይንስ ተግባራዊ ብናደርገው ማለት ነው። improves patient satisfaction የበሽተኛ እርካታ የሚመጣው ነርሲንግ ፕሮሰስ በስራ ላይ ካዋል ብቻ። በመላ አገሪቱ የሚገኙ ሆስፒታሎች፣ ክሊኒኮች፣ ሌሎች የጤና ማዕከላት ወይም እንክብካቤ የሚሰጥባቸው ማዕከላት በሙሉ ነርሲንግ ፕሮሰስ ይህን ሳይንስ ተግባራዊ ካላደረጉ ፔሸንት ሳቲስፋክሽን ሊመጣ ፈጽሞ አይችልም። ይህም በእርግጠኝነት መናገር ይቻላል። በዚህ ፔሸንት ሳቲስፋይድ የሆነ ወይም ደግሞ በሽተኛው እርካታ ሊኖረው የሚችለው ስራ የሚሰራው ይህንን ሳይንስ ተግባራዊ ስናደርገው ነው። ኦርጋናይዝድ ኤንድ ጎል ዳይሬክትድ የጭፍን ስራ አይኖርም ማለት ነው። ገብቷችኋል? ጎል ዳይሬክትድ ነው። ጎላችሁን አስቀምጣችሁ ነው በዚህ ይሄንን እንትን ሳይንስ የምንጠቀም ከሆነ ጎል ይቀምጥ ማለት ግባችን ምንድን ነው የምንፈልገው? ኬር ሰተን መጨረሻ ማየት የምንፈልገው ሰውዬው ፔን ካለው ከፔኑ ነፃ መሆን አለበት። እንደዛ አይነት ነው። ሰውዬው የሆነ ደም ግፊቱ ከፍ ካለ ደም ግፊቱ ዝቅ ብሎ ትክክለኛው ኖርማል ሬንጅ ውስጥ መግባቱ ነው። እንደዚህ አይነት ነገር ሙቀቱ ከፍ ካለ ሙቀት ውስጥ ቴምፕሬቸር ሃይ በሚሆንበት ጊዜ ይሄ ወርዶ ወደ ኖርማል ሬንጅ መግባት አለበት ማለት ነው። this is our goal directed ይሆናል። ጥሩ እንትን ይመጣል ማለት ነው። ሌላው ክሪቲካል ቲንኪንግ ይሄ በጣም ኢምፖርታንት ነገር። ክሪቲካል ቲንኪንግ ስንል ቲዮሪ ከተግባር ጋር ማዛመድ ማለት ነው። ቲዮሪ ከተግባር ሲዛመድ ውጤት ያመጣል። አለዛ ግን ቲዮሪ ብቻውን የጋን መብራት ነው። ፕራክቲስ ደግሞ
ብቻውን በጨለማ እንደመጓዝ። ስለዚህ ሁለቱም ማቀናጀት that is the critical thinking አንዱ እንግዲህ ይሄ በነርሲንግ ኬር ውስጥ ነርሶች ክሪቲካል ቲንከር ከሆኑ ወይም ደግሞ የተማሩትን ሳይንስ ለችግር መፍቻ ለፕሮብሌም ሶልቭ ለማድረግ የሚጠቀሙበት ከሆነ ብዙ ችግሮች ሊቃለሉ ይችላሉ ማለት ነው። ስለዚህ እንግዲህ ለዛሬ ያስኩት ትምህርት ይሄን ይመስላል። ስለ ነርሲንግ ፕሮሰስ ተግባራዊ ብናደርገው ለምሳሌ ኢትዮጵያ ውስጥ አሁን ብዙ ጊዜ በየሆስፒታሉ የምናየው ነገር ነርሲንግ ፕሮሰስ ተግባራዊ ለማድረግ ጥረት ይደረጋል። ግን በትክክለኛው መንገድ ነርሲንግ ፕሮሰስ ተግባራዊ ሲደረግ ግን አናይም። ቻርቶች ይዘጋጃሉ፣ ብዙ ወረቀት ይባክናል፣ ብዙ ለህትመት የሚወጣ ወጪ ያለ። ዞሮ ዞሮ ግን ነርሲንግ ፕሮሰሱ ሲሰራ አይታይም። ይሄን ማንም ሰው ሆስፒታል ሄዶ ቻርቶችን ማገላበጥና ማየት ነው። ነርሲንግ ፕሮሰስ እየሰራ ነው ወይስ አይደለም የሚለውን ነገር ማየት ይቻላል። ምክንያቱም ይሄ ምንም ሪሰርች የሚያስፈልገው ወይም ደግሞ ፊገር ቁጥር አስቀምጦ ይሄና የሚባል ማለት በትክክል የሚታይ ቻርቶችን ብቻ ማየት በቂ ነው። ሆስፒታል ውስጥ ያሉትን ፔሸንት ቻርቶች ብናያቸው ወረቀቶቹ ለነርሲንግ ቻርት ተብሎ ይዘጋጃል፣ ግን ሲሰራባቸው አናይ። ይሄ ምንድነው? ነርሶቹ ግንዛቤ ሳይፈጠርላቸው ግንዛቤ የነርሲንግ ፕሮሰስ ግንዛቤ ሳይፈጠርላቸው ትምህርቱ ሳይሰጣቸው የሆነ ልዩ ስልጠና ሳይሰጣቸው ቀጥታ ነርሲንግ ፕሮሰስ ስሩ ቢባሉ አይሰሩም። ሌላው ነርሲንግ ፕሮሰስ አፕላይ ለማድረግ የሚያስፈልገው ምንድነው? የሰው ኃይል ፎርስ ታስክ ፎርስ የሚባለው ወይም ደግሞ ፔሸንትና የነርሱን እንትን የማመጣጠን አንዳንድ ሀገሮች እንደሚከተሉት ለምሳሌ አይሲ ውስጥ የሚሰራ ነርስ ወይም የነርስ እንትን ሬሾ ለ4 ወይም ለ5 በሽተኛ አንድ ነርስ አይነት ነገር ስለዚህ 1 to 4 1 to 6 1 to 5 የሚያደርጉ ሀገሮች ይህን ፖሊሲ በፖሊሲ ደረጃ የጤና ፖሊሲ ወጥቶ እያንዳንዱ የነርስ እንትን ስራ በኢመርጀንሲ እንዴት ነው መሆን ያለበት ሬሾ በዋርድ ውስጥ ሬሾ እንዴት ነው መሆን ያለበት በአይሲዩ ውስጥ እንዴት ነው ሬሾ መሆን ያለበት በዋር ውስጥ እንዴት ነው ሬሾ መሆን ያለበት የሚለው ፖሊሲ ደረጃ መንግስት ጥናት አድርጎ ጤና ሚኒስቴር በኩል ይሄ ህግ ተግባራዊ ቢሆን ይሄ ነርሲንግ ፕሮሰስ አፕላይ ማድረግ ይቻላል ማለት ነው። ስለዚህ ከላይ እንዳየነው ጥቅሞቹ በጣም ዘርፈ ብዙ ናቸው። በጣም ብዙ ጥቅም የሚያስገኙ አንደኛ በሽተኛ ሆስፒታል ውስጥ የሚቆይበትን ጊዜ ያሳጥረዋል። አንዳንድ ጊዜ በሽተኞች አላስፈላጊ 2 ወር 3 ወር አልጋ ይዘው እንትን የሚተኙበት ጊዜ አለ። ያ ማለት ምንድነው? የውጪ ሆነው አልጋ ወረፋ የሚጠባበቁ ፔሸንቶች ጊዜው ይራዘምባቸዋል ማለት ዌቲንግ ሊስቱ እየበዛ በሄደ ቁጥር በሽተኞች አልጋ የማግኘት እድላቸው እንትን እያለ ነው የሚሄደው ማለት ነው። ያ ምን ይሆናል ማለት ነው? በሽታው በቀላሉ ቶሎ ገብተው ኦፕራሲዮን ቢሰራላቸው ድነው ወደ ስራቸው መመለስ የሚችሉት ለህልፈተ ህይወት የሚጋረጡበት ወይም ደግሞ ለአካል ጉዳት ተዳይ ችግር ይፈጠር ይችላል። በዚህም ደግሞ ኤቪደንስ እንደው ማስረጃ መጠየቅ የሚፈልግ ሰው ሆስፒታል ሄዶ ዌቲንግ ሊስቱን ማየት ብቻ በቂ ነው። በየሆስፒታሉ ያለ በሽተኛ ነው ሰርጀሪ ወረፋ የሚጠብቀው ማይነር ሰርጀሪ በጣም ትንሽ ቀላል ቶሎ ተሰርቶ የእንትን ለዚህ ምንድነው ነርሲንግ ፕሮሰስ በትክክል በየሆስፒታሉ ተግባራዊ ካለመሆኑ የተነሳ የሚመጣ ችግር ነው። ስለዚህ ሁላችንም ነርሶች በአጠቃላይ ኢትዮጵያ ነርሶች ነርሲንግ ፕሮሰስን እንዴት ነው ተግባራዊ የምናደርገው እንወያይ። ምክንያቱም እኔ በነርሲንግ ብዙ አመት አገልግዬ ስለማቅና ብዙ ነገሮችን ስለማቅ ነው። እኔ ነርስ ነኝ። ብዙ ነገሮችን እንትን ስላልኩ ነው ማለት ኢንተረስትድ ነኝ ለዚህ ነገር ማለት ይሄ ነገር ተግባራዊ ቢሆን ነርሲንግ እንትን ለውጥ ቢመጣ
ሀገራችን ላይ በተለይ የጤና ሄልዝ ኬር ዴሊቨሪ ሲስተሙ የተሻለ ውጤት ሊገኝ ይችላል። ወጪውም ይቀንሳል። በጣም ኮስት ኢፌክቲቭ ነው። ነርሲንግ ፕሮሰስ አፕላይ የምናደርግ በጣም ኮስት ኢፌክቲቭ ነው። ምክንያቱም አላስፈላጊ ለመድኃኒት ለተለያዩ ነገር የሚወጣው ወጪ ሁሉ የሚቀንስበት እንትን አለ። ምክንያቱም ሆስፒታል ውስጥ ቶሎ በሽተኞች ድነው የሚወጡ ከሆነ አላስፈላጊ ብዙ የሚወጣው ወጪ ሁሉ ሊቀንስ ይችላል። ማለት ሾርት ከሆነ የሚቆዩበት ቆይታ ሆስፒታል ውስጥ ቆይተው የሚወጡበት ጊዜ በጣም አጭር ከሆነ አንደኛ ተርኖቨር የአልጋው ተርኖቨር ይጨምራል ማለት ነው። ዌቲንግ ሊስቱ እያጠረ ይሄዳል ማለት ነው። በዚህ አይነት ሁኔታ በተሻለ ሁኔታ ሆስፒታሉ ኤፊሽንት ሆኖ የሚሰራበት ሁኔታ ይፈጠራል ማለት ነው። ይሄን ካደረግን ይሄን ነርሲንግ ፕሮሰስ የሚባለው በሚኒስትሪ ኦፍ ሄልዝ ደረጃ በአገር አቀፍ ደረጃ ተግባራዊ ለማድረግ ጥረት ቢደረግ አሁን ያለውን የነርሲንግ ኬር ወይም ደግሞ የአጠቃላይ ሄልዝ ኬር ዴሊቨሪ ሲስተሙን በጣም ማሻሻል ይቻላል። ለዛሬ ያስኩላችሁ ትምህርት ይሄ ነው። ስላዳመጣችሁኝ አመሰግናለሁ።